3 ቀን 2ኛው ወር 2025 ዓ.ም የአቶ ገነት አየልኝ አጭር የሕይወት ታሪክ። በመጀመሪያ ነፍሱን በሰማይ ይማርና የሕይወት ታሪኩን እንዲህ ስንል በዚህ በማንበብ ከፎቶግራፉ ጋር በማቀናበር እናቀርበዋለን። አዘጋጅ ቤተሰቦቹን በመወከል ተሰማ ውቤ ሲሆን የግጥም ደራሲው ካሳው ማሩበት ይህንን እንዲህ ስል አቀርበዋለሁ። ክቡር አባታችን አቶ ገነት አየልኝ የተወለዱ እንደ አውሮፓ ዘመን አቆጣጠር በ1940 ዓ.ም በኢትዮጵያ በጎንደር ክፍለ ሀገር በጎንደር አውራጃ በጠዳ ወረዳ አምቦበር ልዩ ጎጥ ከአባታቸው ከአቶ አየልኝ ጥፍጤ ከወይዘሮ የልፍኝ ታረቀኝ ተወልደው በወላጅ እንክብካቤ አደጉ። ክቡር አባታችን አቶ ገነት አየልኝ ሲያድጉ ለአባታቸው ተልከው እናታቸውን አክብረው የወላጆችን ከብት እየጠበቁ አድገው ለሥራ ሲደርሱ አባታቸውን በማገዝ እያረሱ አድገው ለአቅመ አዳም በደረሱ ጊዜ በወላጅ ፍቃድ አቻ የምትሆን የትዳር ጓደኛ ፈልገው የአቶ መጎስ ወጤን ልጅ ከወይዘሮ ሲያልሟደር አሰማ የምትወለደውን ወይዘሮ አበባ መጎስን አጭተው የሰርግ ቀን ወስነው በለምለም ዳስ በብዙ ድግስ ተድረው ለጎጆ ብቁ እስከሚደርሱ በወላጅ ስር ቆይተው በኋላ በራስ መስተዳደር አምቦበር ከተባለው አገር ቤት ትዳራቸውን መስርተው ሲኖሩ 8 ልጆችን ወልደው አሳድገው ድረው ቤት አስይዘው የልጅ ልጆችን አይተዋል። ክቡር አባታችን አቶ ገነት አየልኝ በዚህ አይነት አምቦበር ከተባለው አገር ቤት መስርተው ሲኖሩ ቤተሰባቸውን ለመምራት ይተዳደሩ የነበረ በግብርና ሙያ ተሰማርተው እያረሱ ጥሩና ጥሬ እያመረቱ እንዲሁም የተለያዩ እንስሳዎችን እያረቡ ቤተሰባቸውን በሚገባ ይመሩ ነበር። አቶ ገነት አየልኝ ባህላና ሃይማኖታቸውን ጠብቀው አክብረው ከጎረቤት ጋር ተስማምተው በደስታው በመከራው ተባብረው ለመንግሥት ገብረው ሲኖሩ ለሀገር ለወገናቸው ብዙ አስተዋጽኦ አበርክተዋል። ክቡር አባታችን አቶ ገነት አየልኝ በዚህ አይነት እንዳሉ የኢትዮጵያ ቤተ እስራኤሎች ወደ ቅድስት አገራቸው ለመግባት በተለያዩ ዘመንና አቅጣጫ ሲጓዙ እሳቸውም የነበራቸውን ሀብትና ንብረታቸውን ሽጠውና ለውጠው በአዲስ አበባ በኩል ተጉዘው አዲስ አበባ በመድረስ አዲስ አበባ በሚገኘው እስራኤል ኤምባሲ ዜግነት አስመዝግበው ተራ ጠብቀው እንደ አውሮፓ ዘመን አቆጣጠር በ1990 ዓ.ም ያልሙት ያስቡት ከነበረው ቅድስት አገራቸው በሰላም መጥተው ገቡ። ከዚህ ሀገር እንደገቡ ቅራቲያም መርካዝ ቅሊጣ ተስተናግደው ከፈጸሙ በኋላ በሄደራ ከተማ ሽኩን ኤልራም ቋሚ መኖሪያ ቤት ገዝተው በመግባት በከተማው ለመኖር አስፈላጊውን ሁሉ አሟልተው በተለያዩ የሥራ ቦታዎች እየሰሩ ቤተሰባቸውን በሚገባ ይመሩ ነበር። ክቡር አባታችን አቶ ገነት አየልኝና ክብርት እናታችን ወይዘሮ አበባ መጎስ በዚህ አይነት አካባቢውን መስለው ባህላቸውን ጠብቀው ሃይማኖታቸውን አክብረው በደስታው በመከራው ተባብረው ትንሾችን ልጆች እያሳደጉ እያስተማሩ እና እየዳሩ ብዙ ዓለምና ደስታ ማሳለፍ ላይ እንዳሉ ያልታሰበ የጤና መዛባት ደረሰባቸውና በቅርቡ በሚገኘው የጤና ጣቢያ የሕክምና እርዳታ እየተሰጣቸው ባለቤታቸውና ልጆችም ደከመን ሰለቸን ሳይሉ በመንከባከብ ላይ እንዳሉ ለአዳም የተሰጠ የሞት ማጫ ለሳቸውም ተራው ደረሳቸውና ዛሬ ማክሰኞ እንደ አውሮፓ ዘመን አቆጣጠር በ3 ቀን 2ኛው 2025 ዓ.ም በተወለዱ በ77 ዓመታቸው ከዚህ ዓለም በሞት ተለዩ። እና የቅርብ ጎረቤትና የሩቅ ዘመድ አዝማድ በአራቱ ማዕዘን መጥተው በሄደራ መካነ መቃብር የቀብራቸው ስነ ስርዓት ይፈጸማል። በሞታቸው ባለትዳርና የ8 ልጆች አባት ያያሌ የልጅ ልጆች እሚታ ነበሩ ብለን ከዚህ የሚከተለው ግጥም እንጉርጉሮ እንዲህ ስንል እናቀርበዋለን። የአምቦበር ተወላጅ የአገሬ ገበሬ ያሳለፈው ዓለም ይነገራል ዛሬ
ግጥሙን በዜማው በድምጤ ቀምሬ ያለፈውን ዓለም በጽሑፍ ዘርዝሬ በባልንጀሮቹ በአገሩ አስመስክሬ አይገነት አየልኝ ልበለው አጅሬ። ሀቲቱ ልጆቹ ቤተሰብ ሁላችሁ በዓለም ላይ አለፈ ሰርቶ የሚያበላችሁ የሕይወት ታሪኩን ጽፌ ላሰማችሁ የኸደራ ሰዎች ወቁት ሁላችሁ። ለሀገሩ ብሎ ቁም ነገር የሠራ ሁልጊዜ ይኖራል በታሪክ ሲጠራ። መሰንቆ እየመታ በድምፁ ሲያቅራራ አጣምሮ እየሠራ ተግብርናው ጋራ። አምቦበር ቀበሌ በኢትዮጵያ ምድር ገነት በመሰንቆ ያዝናናቸው ነበር። ጨዋ መኳንንቱ ተቀምጦ ተወንበር የገነትም ሙያ ሁሉም ያውቀው ነበር። በግጥም ደብዳቤ ጻፍኩለት ምስክር። በኢትዮጵያ ገጠር የአቶ ገነት ቤት እሱ አርሶ አምርቶ ምሽቱ በማጀት እንግዳው ሲመጣ በስግድ ወራት እንግዳቸው ብዙ የወንድም የእህት ያን ሁሉ እንግዳ ቁሞ በማብላት የኢትዮጵያ ይሁዲ አምቦበር የኖረ በገነት ጀግንነት ሁሉም መሰከረ። ሕዝቡን በመሰንቆ ያዝናናው ነበረ። ዓለም አላፊ ወደ ኋላ ቀረ። በግጥም በድምጡ እያንጎራጎረ አያችሁ ወገን የእግዚአብሔር ሥራ አቤት ብሎ መሄዱ ትልቁም ሲጠራ አንድ ፈጣሪ ብቻውን የሠራ የአዳም ልጅ በሙሉ ሄደ በየተራ። የገነት አየልኝ ግብርናው ሲነገር የበሬ ዕቃው ልዩ ሞፈርና ቀንበር የተስተካከለው ማረሻና ድግር ጤፉ በወበራ ሲታጨር ሲከመር ውድማው ተሰፍሮ ምርቱ ሲዘረዘር ሸርፋና ጎተራው ሁሌ ሙሉ ነበር። ማያውቀው አለን ገነቱን አምቦበር። እህል በየአይነቱ ያመረትከው ሁላ በአህያው ተጭኖ በሸርፋ የሞላ ሲጠመቅ ሲጋገር ሲጠጣ ሲበላ ዓለም አላፊ ነው ቀርቷል ወደ ኋላ። ዓለም አላፊ ነው ቀረ ወደ ኋላ። እንደዚህ እያሉስ አገር ጎረቤቱ አየልኝ ጥፍጥ የልፍኝም እናቱ እያንጎራጎረ እነሱ ሲሞቱ ከላይኛው ዓለም ደረሰ ከናቱ። ሄደ ምን ሊከፋህ ምን ሊቸግርህ ከሰማይ ቤት ሰርተው እናት አባትህ ድሮ እንደነበረው ሊያጎራብቱህ መንግሥተ ሰማያት ገነት ያዋርስህ። ገነትን ስናውቀው በዚያ በሄደራ ከሕዝቡ ተስማምቶ ከጎረቤት ጋራ ጠባዩ ለስላሳ እንደ ጤፍ እንጀራ በዓለም ኮበለለ አልፎ ያንን ጋራ። ተሰማም እንዲህ ይላል። ከለምለሚቱ አገር አምቦበር ተወልደን ከአንድ አራስ ጎጆ ከአንድ ወለል አድገን ከብት እየጠበቅነ በማጋው ተጫውተን አፈሩን ፈጭተን ውሃም ተራጭተን ባረመው ባጨዳው በርሻው ተደባይተን ሚዝነት ወጥተን በሰርጉ ተዛፍነን ኢትዮጵያ ስንኖር መቸስ ተለያይተን እስራኤል አገርም አብረን ተጎራብተን አንተ ተው ይሉኛል እንዴት ልተወው በአንድ ሞሰብ በልተን አብረን ያደግነው አልረሳኝ ብሎ ገነት ጨዋታው ዛሬማ ሳይሰማኝ በእንባ ብጠራው ዛሬማ አይሰማኝም በእንባ ብጠራው ከቅዳሜ ማኅበር እንዲያ ስንጠጣ ካፉ ክፉ አይወጣ በጣም አይቆጣ ገነት ሁሉን ችሎ የመጣ ቢመጣ አይመስለኝም ነበር ሞት የሚመጣ። እንደዚህ እያልኩኝ በግጥም በቅኔ የገነትን ጠባይ ያውቀዋለሁ እኔ። እንዲህ ሲያንጎራጉር ያተሰማው ውቤ በእውነቴ ነው ወይንስ በሕልሜ? ገነት አየልኝ አብሮ አደግ ወንድሜ ከገነት ያዋርስህ ካልሰነበትክ በዕድሜ ይላል። ከገነት ያዋርስህ ካልሰነበትክ በዕድሜ ይላል ተሰማም። እኔም ይሄንን በፎቶግራፉ አቀራብሬ አቀርበዋለሁ። በእርግጥ በጊዜው ብናሰማውም ይሄ ለሁል ጊዜ እንዲኖር እንዲህ ስናስቀምጠዋለን።
ነፍስ ይማር። የግጥም ደራሲው ካሳው ማሩ ውበት ነኝ።